Toreto toba auso nasro dole faka hawasillengi sodika arkalachu dinan harmamuran arkaknu dinan harkamuran sanyi balle sudaf isagara bintuda nadamsun gochi afanama hindubanes yedukana ተረጋጋና እናውራ ፕሊዝ አንዱ ምንም አልረጋጋም እንድንጋባ ነው የምፈልገው አላቀህም ያልኩ ነው ማታቆን ሰው እንዴት ነው ለማግባት ዝግጁ አግቢ ምናምን የምትለው አላቀህም ያልኩ እኮ ነው እንዴት ነው ማገባ እንድትታገቢኝ ምን ትሆኛለሽ አሁን አንቺን ብቸኛ ነሽ እኔም መጋባት ነው ያለብን አሁን እኔና አንቺ ወደ ፍቅር በሽተኛ ነው ለምን ትኛለሽ ቆይ ይኸውልሽ እወድሻለሁ እኮ ስልሽ ፍቅር አሁን እንደዚህ እንደምታስቢው አይደለም የሚሆነው ከጋብቻ በኋላ የምቀየር ሰው ነኝ ይሄ ቁጣዬ ሳገባሽ ይበርድልኛል እሺ በጣም እና አሁን በተረጋጋ መንፈስ አግቢኝ እባክሽ ይቅርታ አልችልም እያልኩ ነው ማለቀውን ሰው ላገባ አልችልም እኮ አንተው ነው ምንም እንደዚህ አይነት ነገር ስነ ስርዓት አድርጊ ብዬሻለሁ ስነ ስርዓት አድርጊ ምንድነው የምፈልገው ነገር እኔ ምንም ነገር አልፈልግም ማግባት ነው የምፈልገው ጋብቻ ደግሞ መብቴ ነው የፈለኩትን ሰው መርጬ ማግባት ምንድነው ቀስ ያልከሽ በቃ አደረግከው እኮ በቃ ከአንድ ወንድ ጋር ከዚህ በኋላ ሚስቴ ነች ከዚህ በኋላ ይልሽ ባለ ትዳር ነሽ ከአንድ ወንድ ጋር ባይሽ ውርድ ደስ ሲለኝም እጮሃለሁ ባይዘው በጣም ነው የምጮኸው የምር በጣም ደስ ብሎኛል ስልሽ ከጣም አይሽ አይደለ ስረጋጋ ቀለበቱ ጣትሽ ውስጥ ከገባ ጀምሮ መንፈሴ ታደሰች በጣም ቅስቅስ አለ ሰውነቴ የምር አንቺ የህይወቴ ፍሪጅ ነሽ በጣም ህይወቴን ታቀዘቅዥልኛለሽ እና አንቺን ማጣት አልችልም አሁን ሌላ ቀን እንገናኝ ቀለበቱን ካወጣሹ መጮህ አይቀርም እሺ ሌላ ቀን እንገናኝ ሊዳው ወደ ቀለበቴን ይዘሽ ወዴት ነው የምትሄጂው አሜን አደረክልኝ ሚስት ካርለው ቀለበቴን ይዘሽ ልትሄጂ ነው ታዲያ ኖ ይዤ ልሄድ እኮ አይደለም አደረክልኝ የኔ ነው አላልክም እኮ አብረን ወደ ቤት እኔ ቤት ነው የምንሄደው ታዲያ ከዛባን ባለቤቴ ነሽ አንቺ የህግ ሚስቴ ነሽ የህግ ሚስቴን ደግሞ ይዤ መሄድ ይችላል አንድ ነገር ልንገር የህግ እኮ ነገ እኮ ባለ ቀለበት አረኩልሽ አንዴ እኮ ሰርግ ነው ምንድነው ሰርግ ነገ ይሁን ከሰርግ በት ከቀለበት ደግሞ ልጅ ጫጉላ የሚባል ነገር አለ ደግሞ ጫጉላውስ አሁን እኔና አንቺ ተጋብተናል ሌላ ነገር እንዳይፈጠር ወደ አዘጋጆት ሩም ብንሄድ ወይኔ ከዚህ ማለት እንዴ ነው እንዴ ምን ያስቅሻል ቀልድ ነው እንዳያሽ እኔ ብቻ ማደር አለብኝ አንቺን እዚህ ቀለበት ይሄን ገዝቼ የሰጠሁሽ እኮ አብረን እንድናደር ብዬ ጋብቻው ምን ያደርግልኛል አብረሽኝ ካላደርሽ ስለዚህ አብረን ነው የምናደር ተረጋጋና መረጋጋት ነገር የለም ምንም እንረጋጋው ቀለበቱን እኮ ያረኩት ዝም ብዬ አይደለም ወጪ አውጥቼበታለሁ ቀለበቱን ልስጥና ነገር ለምን ትመልሽልኛለሽ ነገ ታደርግልኛለሽ ነገ ይኸው ተነሳ አርጊው ቀለበቱን አርጊው ቀለበቱን አርጊው አዎ አየሽ ስረጋጋ ቀለበቱን ስታረጊ አየሽ ስረጋጋ አየሽን ስረጋጋው ቀለበቱን ካወለክሽ እጮሃለሁ እና በየትኛውም ሲቹዌሽን ካወለክሽ እጮሃለሁ እሺ በጣም ነው የምወድሽ እሱንም ታውቂያለሽ ከዚህ በኋላ አንቺ የህይወት አጋሪ ነሽ በጣም እያቀዘቀሽ ነው ነግሬሻለሁ አንቺ የህይወቴ ፍሪጅ ነሽ ስለዚህ ያለ አንቺ ልኖር አልችልም ተንበርክኬ ጠይቄሻለሁ እምቢ ብለሻል ያው በጣም የምር እንደውም እዘፍንልሻለሁ ሃይሎጋ ሆ እናቴ ተሞሸርኩልሽ ሃይሎጋ ሆ እቺ ልጅ አገባሁልሽ ሃይሎጋ ምንድነው አንቺ ደስተኛ አይደለሽም ጨፍሪያ እሺ እቀፊኝ እሺ ልታስጮሂ ነው እሺ ሃይሎጋ ባይ ዘዌ ፍራንክ ተደርገሻል በጣም አሪፍ ጊዜ ነበረ የምር ይሄው በጓደኛሽ ነው ፍራንክ ያስደረግንሽ በጓደኛሽ ይሩጥሩጥሩ ተርትሬ ነበር ማንጂ አሪፍ ተርትሬ ነበር እሷ ዘመድኩ ንግራ ገብቶኝ ነበር አዊ በጣም አስደንግጠሽ ነበር የሆነ ሰዓት ላይ በጣም ፈርቼ ነው ራሱ እንደዚህ ነው በጣም የምር ከሷ ጋር ተነጋግረን ነበርና
ተሳክቶልኛል። የሚያመው ሰው ነው የምመስለው በጣም የእውነት የምር በጣም የምር በጣም ዋው በጣም የምር በጣም ደስ ብሎናል። በጣም ከጓደኛሽ ነው ብዙ ነገሮችን የተቀበለው መረጃዎች እናመሰግናለን በጣም Thank you. ልመልሰው ልሰደው እንዴት ተመልሻለሽ? ይመለሳል። ሌላ እንደዚህ ተጨውብኝማ አልመልሰው። እንደዚህ ተጨውብኝ አስመልሰናል። ሃይሎጋ ተመልካቾቻችን የነበረን ቆይታ እንዳያችሁት ይመስላል። እንግዲህ እስቲ አንዴ ጥራትና እሷን የተሰማትን ፊሊንግ ከሰማን በኋላ እንጨርሳለን ብለን እናስባለን። እስኪ ነይ በእናትሽ አንዴ ነይ እስኪ ውዴ በግድም ቢሆን ያገባዋት ሚስቴ ይላል። በጣም ይሁን። እንዴት ነበር ግን የምር አስበሽው ነበር? እንደዚህ አልጠበቅሽም ነበር? እኔም እንደዚህ አልጠበቅኩም ነበር። የምር እንደዚህ ጨዋለሁ ብዬ ሳይሽ በቃ ጩጩ የሚል ስሜት ስለተሰማኝ ነው። አሁን ፕራንክ ያደረክ ነው? አይ አይደለም። የምር ይሄው በቃ የተሰማሽን ፊሊንግ ለተመልካቾቻችን መግለጽ ትችላለሽ። አሪፍ ነበር የነበረን ቆይታ። በጣም ደስ ይላል። አመሰግናለሁ። እንግዲህ ለሌላ ቀን ተጠንቀቂ። እናመሰግናለን። በፕራንኩ ምን ተሰማሽ? በጣም ነው የደነገጥኩት። እውነት ለመናገር የሆነ ሰዓት ላይ በጣም ስትጮህ በጣም ነው የደነገጥኩት። አስፈራ ነበረ። በጣም ተሳክቶልኛል ማለት ነው። እኔ ደግሞ በተፈጥሮ ድንግጥ ስለሆንኩኝ ደግሞ ተሳክቶልኛል ማለት ነው። ዋናው መሳካቱ ነው። በጣም ነው የምናመሰግነው። ለሌላ ቀንሽ ተጠንቀቂ። ሌላ ሰው ቢያገኝሽ ያገማሻል። ለሌላ ቀንሽ ተጠንቀቂ። እኔ ግን ያው ፍራንክ ነው